ፀጉር የተመለጠ ፀጉር የሚመልስ መድኃኒት ነው ይዤ የመጣሁት ዛሬ። ፀጉር ጭንቅላታችን ላይ ያለው ይሁን ቅንድባችን ላይ ይሁን የወንዶች ፂም ይሁን የተመለጠው ፀጉር ወይ ደግሞ ያጣነው ፀጉር የሚመልስልን መድኃኒት ነው ይዤ የመጣሁት ዛሬ። እሱ ደግሞ በቀላሉ ሁላችንም የምናገኘው ሁላችንም የምናውቀው ፌጦ ነው። ጥሬው ይሄን ይመስላል። ተፈጭቶ ደግሞ ይሄን ይመስላል። አንድ ማንኪያ ነው ያቀረብኩት ለማሳየት ስለሆነ ማለት ነው። ስትጠቀሙበት እንግዲህ የምትፈልጉትን ያህል መቀባት የምትፈልጉት ምን ያህል እንደሆነ እና ራሳችሁ ናችሁ የምታውቁት እና በዛ ልክ ማዘጋጀት ይቻላል። ወይም ደግሞ አዘጋጅታችሁ በብዛትም ብታዘጋጁት ተለውሶ መቀመጥ ይችላል። የፈለጋችሁት ሰዓት ትንሽ አትሊስት ለአንድ ሳምንት የሚሆን አደባልቆ ማስቀመጥ ይቻላል። ከዛ የፈለጋችሁትን ያህል መጠቀም በየጊዜው እና ዛሬ የማሳያችሁ ያው ቅቤ ቤት የሰራሁት ቅቤ ነው። ያው የቅቤ አሰራር አንድ ቪዲዮ ሰርቻለሁ። ቤት የምንሰራው ቅቤ ቤት የምናወጣው ቅቤ ማለት ነው። እና ቅቤውን የፈለጋችሁትን ያህል መቀባት የምትፈልጉት ጭንቅላታችን አልፎ አልፎ ከሆነ እንግዲህ ፀጉር ያጣ ነው ፀጉራችን ሙሉ ሳይሆን ቆዳችን በሙሉ መቀባት እንችላለን። ጉዳት የለውም። የተመለጠውን በደንብ ቀብተን ያልተመለጠውንም በደንብ ብንቀባው መድኃኒት ነው፣ ምንም የሚጎዳ አይደለም። ስለዚህ እንዳይበዛ አንጨነቅም ማለት ነው። ቢበዛ ምንም ችግር የለም፣ ምንም ጉዳት የለውም። እንዳያንስ ብቻ ነው እንትን የምንለው። በርከት አድርገን ለውሰን እናስቀምጠውና ከዛ የፈለግነውን ያህል በየጊዜው መጠቀም እንችላለን። ለአንድ ቀን ብቻ ሳይሆን መለወስ ያለብን በርከት አድርገን ከለወስ ነው ለተወሰነ ጊዜ መደጋገም እንችላለን። ያው ደግሞ ተቀብተነው ደግሞ የፈለግነውን ያህል ጊዜ ማቆየት የቻልነውን ያህል ጊዜ ማቆየት ከቸኮልን 20 ደቂቃ ግማሽ ሰዓት ቆይተን ማጠብ እንችላለን። ቢቆይም ግን ምንም አይለንም፣ የተሻለ ውጤት ይኖረዋል ብዬ ነው የማስበው። እና ቅቤውና የተፈጨውን ፌጦ ያርጎ መለወስ ብቻ ነው። ምንም እንትን የለውም፣ ምስጢር ነገር የለውም። ያርጎ ተለውሶ የተለወሰው የፈለግነውን ቦታ ላይ መቀባት፣ ቅንድባችንም ላይ ይሁን ጭንቅላታችንም ላይ ይሁን ፊታችን ፂማችንም ላይ ይሁን እንደዚሁ በደንብ አድርገን ቆዳውን መቀባት። ፀጉራችንም ከሆነ በደንብ አድርገን ለይተን ሰው ቢቀባልን እንደው የተሻለ ነው። ምክንያቱም በደንብ ማየት ስለማንችል ጭንቅላታችን በደንብ አድርገን መለወስ፣ በደንብ አድርገን ለውሰን ለውሰን ይሄን ይመስላል። ደንብ አድርገን ለውሰን በቃ የቻልነው እንደ ዛሬ 1/4ኛውን ብጠቀም ነገ ከነገ ወዲያ የተረፈውን መጠቀም ይቻላል ማለት ነው። እና ፍቱን መድኃኒት ነው። አዎ በቀላሉ ሁላችንም የምናገኘውም ነው እና ሁላችሁም እንደተጠቀሙበት ተስፋ አደርጋለሁ። መልካም